መብት የሌላቸው አማጽያን መሳሪያ መግዛት እንኳን ሳይችሉ ከየአካባቢው አሮጌ ድሽቃና ክላሽ ሳይቀር በእርዳታ እየተቀበሉ እየሰበሰቡ ባለበት ሁኔታ መንግስት ደግሞ ራሱን መከላከል አስፈላጊም ሲሆን ደግሞ አማጽያንን መቆንጠጥ አማጽያንን መግረፍ ጠቅላይ ሚኒስትር ዶክተር አብይ አዘርባጃን የሄዱት የጦር መሳሪያ ለመግዛት ነው የሚል ወሬ እየተናፈሰ ይገኛል። በእርግጥም በአዘርባጃን እያደረጉ ባሉት የሥራ ጉብኝት የተለያዩ የጦር መሳሪያ ፋብሪካዎችን ወይም ማምረቻዎችን ጎብኝተዋል። የተለያዩ የወታደራዊ ስምምነቶችም ተደርገዋል። ነገር ግን ይህ ያስደነገጣቸው የሀገራችን አማጽያን ወይም ደግሞ ደካማ ጎረቤት ሀገራት የኢትዮጵያ መንግስት የጦርነት ሱስ አለበት አሁንም መሳሪያ ሊገዛ ነው ብለው በተቃራኒው መንገድ ወይም ደግሞ እነሱ በሚፈልጉት መንገድ ሊተርኩልን ወይም ደግሞ ሊያስረዱን ሞክረዋል። ምን አስደነገጣቸው? ምን አስፈራቸው? የኢትዮጵያ መንግስት ሉዓላዊ መንግስት ነው። ሉዓላዊትን ሀገር የሚመራ መንግስት ነው። ስለዚህ ነባራዊ የጠላቶችን ሁኔታ ባገናዘበ መንገድ ነባራዊ አካባቢያዊ ሁኔታን ባገናዘበ መንገድ ዓለም አቀፋዊ ሁኔታን ባገናዘበ መንገድ ራሱ ያስፈልገኛል በሚለው የጦር መሳሪያ ራሱን ማደራጀት ራሱን ማጠናከር ከአንድ መንግስት የሚጠበቅ ጉዳይ ነው። ልክ እንደ ልማቱ ልክ እንደ ሌሎቹ ስራዎች ሁሉ ራስን ለመከላከል የሚያስችል ቁመና መገንባት ከሚሊተሪ አንፃር ያንን መገንባትም የአንድ መንግስት ኃላፊነት ነው። መንግስታችን በዚህ መንገድ ራሱን ያጠናከረ ባይሆን ኖሮ እስካሁን ድረስ በአካባቢው እየተደረገ ባለው ትንኮሳ ምክንያት እጅ በሰጠን ነበር። ነገር ግን መንግስታችን በተለያየ ጊዜ በሌሎቹ ዘርፎች ላይ ሲሰራ እንደነበረው ሁሉ በሚሊተሪውም ደግሞ ሌሎች ሰፋፊ ስራዎችን እየሰራ በቀላሉ እናሸንፋቸዋለን ብለው የሚያስቡ የሀገር ውስጥ አማጽያንና የውጭ ደካማ ጠላቶቻችን ያሰቡት ነገር ሳይሳካ ቀርቷል። ጦርነት ይቁም፣ ተነጋግረን ተመካክረን ሰላማዊ በሆነ መንገድ ሀገራችን ውስጥ ፖለቲካዊ መረጋጋት እናምጣ ብሎ መነጋገር ይሄ ሁላችንም የሚያስማማን ጉዳይ ነው። ነገር ግን በአንድ በኩል አማጽያን መብት የሌላቸው አማጽያን መሳሪያ መግዛት እንኳን ሳይችሉ ከየአካባቢው አሮጌ ድሽቃና ክላሽ ሳይቀር በእርዳታ እየተቀበሉ እየሰበሰቡ ባለበት ሁኔታ በሌላ ጎን ደግሞ ጠላቶቻችን አገር ውስጥ ያሉ አማጽያንን በመደገፍ ወይም ደግሞ እኛን በተለያየ መንገድ በቀጥታም ሳይቀር ጥቃት ሊያደርሱብን በሚያስቡበት ሰዓት መንግስታችን መሳሪያ መግዛቱ እንዴት እንደ ጥፋት እንዴት እንደ ወንጀል እንደሚታይ በጣም አስገራሚ ነገር ነው። ይሄ ቧልት ነው። ጦርነት አስገዳጅ ሲሆን ብቻ መደረግ የሚገባው ነገር ወደ ኋላ የሚጎትት ልማትን የሚያደናቅፍ የሰውን ህይወት የሚበላ የሰውን አቅም የሚበላ ተፈጥሮንና መልክዓ ምድርን ሳይቀር የሚያበላሽ ጎጂ ነገር እንደሆነ ይታወቃል። ነገር ግን መጀመሪያ ይሄንን አምነው መረጋጋት ያለባቸውና ራሳቸውን መቀየር የሚገባቸው አማጽያን ናቸው እንጂ መንግስት አይደለም። መንግስትን በተለያየ ጊዜ የድርድር ሐሳቦችን አቅርቧል። መንግስት ውጊያ አይፈልግም። ምክንያቱም መንግስት በብዙ ስራዎች ውስጥ ተጠምዶ ነው ያለው። ብዙ የልማት ኃላፊነቶች አሉበት። ደግሞ ግልጽ የሆነ ራዕይ አለው። ኢትዮጵያን ለማሻገር ኢትዮጵያን ለማሳደግ ብዙ ገንዘብ ያስፈልገዋል፣ ብዙ ካፒታል ያስፈልገዋል፣ ብዙ አንድነትና ትብብር ያስፈልገዋል። ስለዚህ ጦርነት መቆሙ ከአማጽያንም በላይ ለመንግስት እፎይታ የሚሰጥና የተሻሉ ስራዎችን ለመስራት የሚያግዘው ነው። ነገር ግን አማጽያን እየተነሱ ከሌሎች ባዳዎች ጋር ደግሞ እየተስማሙ ከጠላቶቻችን ጋር እየተባበሩ ሊያስፈራሩን የሚፈልጉ የመንግስትን ስርዓት አደጋ ላይ ለመጣል የሚያስቡ ከሆነ ግን መንግስት ደግሞ ራሱን መከላከል አስፈላጊም ሲሆን ደግሞ አማጽያንን መቆንጠጥ አማጽያንን መግረፍ ጠላቶችን ደግሞ ማድቀቅ የመንግስት ኃላፊነት ነው። ስለዚህ በዚህ መንገድ ነው እንጂ መታየት ያለበት አማጽያን ሲፈልጉ ለራሳቸው በተቻላቸው መንገድ እየታጠቁ መንግስት ደግሞ ሲታጠቅ መንግስትን እንደ ጦረኛ ማሰብ በጣም የማያስኬድ ነገር ነው። ይህ ደግሞ ለአማጽያንና ለቀማኞች ነው እንጂ የሚያስደነግጣቸው ለሰላማዊ ዜጋ መንግስት ራሱን ማጠናከሩ ሀገር መጠናከሯ ዋስትና የሚሰጥ የሀገርን ሉዓላዊነት የሚያስጠብቅ ህግን ለማስከበር ፍትሃዊነትን ለማስፈን የሚረዳ ነገር ነው እንጂ ህዝብ የሚቃወመው ነገር አይደለምና ተቃዋሚዎች ወይም ደግሞ ተቃዋሚ ስል አማጽያን በትጥቅ ትግል መንግስትን እናሸንፋለን ብለው እናንበረከካለን ብለው የሚያስቡ አካላት ልክ ህዝቡ የማይፈልገውን ነገር መንግስት እያደረገ እንዳለ መናገራቸው ፍጹም ስህተት ነው።